ሴትዮዋ መርጣሻለች፣ ሴትዮዋ ወልዳሻለች ስትይ በምን አስመረጥሻት? ቪዲዮ ከሌለሽ ቪዲዮ የለኝም አልሽ አይደለ? ቪዲዮ ሪጀክት ስላደረገች ቪዛ ማሰራት አልቻልሽም አይደለ? በመጀመሪያ ብር ስትቀበያት ሴትዮዋን በምን አስመርጠሽ ልጅቷን ብር ተቀበልሻት አንቺ? እኔ የወንድ ካምፓኒ ነው ያለኝ። አምጪልኝ በግድ ካሉኝ በፎቶ ለሚያወጡት ጓደኞቼ በፎቶ እየነገርኩ ነው። እናንተ ስላወራችሁ አይደለም። እውነቱን ላስረዳና ይውጣላችሁ። እውነቱን እኔ ጋር እያለ እሷ ስላለች ስላወራች ስለተሳደበች እኔ ጋር ምንም ክብሬ አይቀነስም። እኔ እየነገርኳችሁ ነው። አልፈልግም። ፎቶ ተመርጣለች ላኪልኝ ኢንተርቪው ስትባል አልፈልግም። አትፈልግም? ኦኬ ብርሽ ይመለስልሻል። ብርሽን የሚመልስልሽ 2 ሽፎን አሰፍታ አልፈልግም ብላላከች። ብሩን ለመጀመሪያ ለኔ ስለላከች 2 የራያ ክፍት ፖስታ ቁጭ አድርገዋለች። የራያው ማሬ እጅሻንት በጣም ወፍራም ስለሆነ አይገባም። ስለዚህ ሽፎኑንም ደግሞ አልፈልግም ብላ 2ቱም ሽፎን መጥቶ ተቀምጧል። እኔ ጋር 5 ሳንቲም አልከፈለችም ታክሲ በራሴ። ከዛ ኦኬ እኔ እመልስልሻለሁ ብርሽን። ከዛ በኋላ ግን የልብሱን እቆርጣለሁ። ልብስ ስለማይመለስ አርባት ማለት ነው። ምንድን ነው ያደረገችው? ማማን የዘቀዘቀችው። ማማን ከዘቀዘቀች ብዬ ብሎክ አደረኳት። በልጄ ከመጡብኝ ደሜን እሰጣለሁ። እናንተ ስላወራችሁ አይደለም። እሺ አንድ ጊዜ ደግሞ ሌላ ጥያቄ አዳምጪ። አንድ ጊዜ አካውንት ያዳምጥሽን ስላሳየው መሲ ቋጣ ዋርኒንግ ፈጣጥ አላስመጣሁም። አሜን። ቆይ መሲ ዋርኒንግ በሌላ ጌታ አሜን አሜን። አሁን እኮ በጣም እየተጨቃጨቀ ነው። መሲ ቆይ ሳሪ ይኸውልሽ፣ አሁንም እዚህ ጋር ለሴት ቪዛ ለሴት የወንድ ካምፓኒ ነው አለኝ እያልሽ የሴት ቪዲዮ ለምን አስፈለጋት? ልጅቷን እኮ የመለሰችበት ሰበቦች የምትሰጠው ምንም ሰበብ አይደሉም። ለምንድን ነው የራስሽን ብቻ የምታወሪው? ትክክሉን ነው የምነግርሽ። ሌላ ሰው ሰጠሁላት። የኔ ጥፋት ምንድን ነው? እሺ ሌላ ሰው ወይ ስሚ፣ ሌላ አሜን፣ ሌላ ሰው ከሰጠሽ ልጅቷ ብር አላት፣ አንቺ ጋር ብር አላት። ሞልቼ ነው የሰጠኋት ሳርጌ። ለማን ነው የሰጠሽው? ልጅቷ ብር አላት። ለማን ነው የሰጠሽው? አንቺ ለማን ነው ብር የሰጠሽው? አሜን ለማን ነው? የሚያወጣልኝ ሰው ነው ሳርጌ። ወጣው ብሩን አትፈልግ። እሺ የት አለ የወጣው? አሳዩና። አልፈልግም እንዳታወጡት አለች። ስለዚህ አልፈልግም አንድ ሰው ካለ ለምንድን ነው ብሩ የሚወሰድበት? ጋይስ አይተወሰደባትም። ስጫታ በቅዱስ ገብርኤል ሳሪ በትላንትናው ሚካኤል ለኔ ያለችኝን ሪከርድ ላሰማ። እኔ ነጭ ነጩን ተናግሬ እኔ ውሸታም ኮንኩ ድረስ እንጂ ይቅርታ ጠይቃታለሁ። እኔ ወርሽ አሜን እኔ ጥፋት ኮንኩ እኔ መጥቼ ይቅርታ ለኔ ትላንት ምን አልሽኝ? ሚውት አድርሽ አካውንቴ አይደለም ዋርኒንግ ጥርቅምቅም ይበል። እኔ ውሸታም ሰው ስለማልሆን ትናንት ያለችኝን የራሷን ድምጽ ነው ማሰማችሁ። እሺ ለኔ ትናንት አፕ ላይ ይደረጋል አምጪ አልኩሽ አላመጣሽም። ኦኬ ነኝ እንሂድ። እኔ ጥግ አሜን። በሰዓት አውጥቼ መሲ ትጨርስ። ቆይ መሲ ትጨርስ ጋይስ። ኧረ እንዴት ይላል አሜን። ለኔ ምን እንዳለች ስለዚህ እኛ ስንበደል እኛ የት አለ ለራስ ለህሊና አስጠይቀኝ። ስለዚህ እንደ ህግ እንኳን እንደ አግባቡ እንኳን እኔ ስራዬን ጠቅቄ ነው። ወንድ ሳመጣ ሜዳ ላይ አይደለም የምቀረው። በ2 ዓመት በካምፓስ ተባልተን ማታመጣ ሴት ነች። እነሱ ስለዋሹን እኛ አንጮህም። እንደነሱ ስላላደለን እነሱ የሆነ ውሸት ይዞ 5 ሳንቲም አልበላም። ሲበድሉኝ ሲጠቀሙብኝ ግን ቁሚያ ላይ ገባሽ አይደለም? የቪዛዬን እቆርጣለሁ። ያው ስሙ የቪዛ ቆርጣለሁ ነው ያለችው። ቪዛ ያስጀመርኩ ስሙ እሺ፣ ቪዛ ያስቆረጥኩበት ይቆረጣል፣ ያስጀመርኩበት ይቆረጣል ነው። የተጀመረበትን ትስጠኝ። እኔ ውሸታም ኮንክ ለ5000 ሰው ይቅርታ ጠይቄ አሜንን ይቅርታ ልጠይቃት አይታለች። አሜን አንደኛ ለሽፎን አይደለም እች ልጅ የከፈለቻት ወደ አዲስ አበባ ነይና ከዛ በቃ ፕሮሰሷ ጋር ቤተሰብሽን ተሰናብተሽ ነይ ወደ አዲስ አበባ ያለችበት ሪከርድም አለ። አሰማለሁ ሪከርድችን ብላ ያመጣችሁ ማለት 60,000 ብሯን ነው የምትመልሰው እኮ። ስለዚህ አሁን እንዳመጣለሽ መሲ አፕ ላይ የተደረገ ነገር ካለ አፕ ላይ የተደረገበት ደረሰኝ ይሰጠን የተከፈለ ካልሆነ ግን ኔቨር ኤቨር አሚን ምንም ማስረጃ የለሽም። ስለዚህ የልጅቷ ብር ወደ ሽፎኑ ከመምጣታችን በፊት ይሄ አፕ ላይ የተደረገበትን ነገር እንፈልጋለን። ምክንያቱም አንድ ሰው ለምሳሌ እኔ ለአሜን ብር ሰጥቻለሁ ብዬ ስል በምክንያት ነው ወይም ደግሞ በሪዝን ነው። ስለዚህ አሁን መሲ ለአንቺ ስትሰጥሽ አፕ ላይ የተደረገበት ምንም ዳታ አፕ ላይ የተደረገ የለውም በዚህ ፓስፖርት። ይሄው
ይኸው እንግዲህ አንቺ የመሲ ፓስፖርት ላከሽ ደግሞ እንዳትል የራሷን የልጅቷን ነው እባካችሁ። ወይ ደግሞ የማንንም ፓስፖርት አይደለም ኤሚኬ በቪዲዮም ቢሆን አሳይልኝ። በመረጃ ነው ከኔ ጋር ለምን ሲጀመር ያንቺ አፕ ላይ ስሙን ካነበበ ይበቃል። ስሙን ካነበበ ይበቃል። ስሙን አንብብ። ይኸው አፕ ላይ የተደረገ የለም ጋይስ። ስለዚህ አሜን አሁን አፕ ላይ የተደረገበትን ብር እቆርጣለሁ የሚለው ቫልዩም የለውም። ቢኮዝ አፕ ላይ የተደረገ ነገር የለም። ይሄንን ካመንሽ በኋላ ወደ ሽፎኑ ደግሞ ወደ ልብሱ እንሄዳለን። አሜን የአንድ የኔ እናት ቆይ ተስፍሽ አንድ ነገር በዛው ልናገር። 60 ሺህ ብሩ የተከፈለው ለሽፎን ሳይሆን ልጅቷ የከፈለችው ለቪዛው ነው። የቪዛውን 60 ሺህ ብር ትመልስና የሽፎኑን ሁለቱን አስገብተን እናደራድራለን። እሱ እኮ እናደራድራለን። ትክክል፣ እውነት ነው። እሱ ትክክል ነው። ተስፍሽ ተናገር። ተስፍሽ የምትናገረው ነገር ካለ እድሉን ልስጥ። ተስፍሽ ተናገር። ምናልባት አይ ማለት የፈለኩት እኛም የመጣሁት የተበደለችው እህታችን 60 ምናምን ሺህ ደረሰኝ ለመክፈል ፈቃደኛ ናት ወይ? የወንድሟም የገባበትም ሰው ስልክ እየደረሰን ስለሆነ እሱን ላሳብ። ኦኬ አሚን ሰምተሻል። ተስፍሽ እየጠየቀሽ ነው። አሁን ከኛ ላይ ውረጅና እንግዲህ ከእሱ ጋር ተነጋገርን። አይ የ60 ሺህ ብሩን ትሰጫታለሽ ወይ? ፈቃደኛ ነሽ ወይ? ሰማይን ማለት በቃ ይኸውልሽ ሳሪ እኔ ትናንትናም ቢሆን ያልኳት አሜን እኔ ሳልሆን የጠየቅኩሽ ተስፍሽ ነው። ተስፍሽን መልሽላት። በቃ ባጭሩ ብሯን ትመልሻለሽ ወይ ወይስ ደግሞ አትመልሽም ነው። ምክንያቱም አንቺ በቂ መረጃ እያቀረብሽ ነው ስላለ መልስም ማለት ሳሪ ተስፍሽ ነው። ተስፍሽ አንተ እኔ ዘቀዘቀች ያልኳት እሱንማ ስቴፕ ባለው ለምን ዘቀዘቀች ስላወራች አይደለም። ብሩንም ቢሆን መጀመሪያ እመልስልሻለሁ። ሀታ ባሌ እኔ ብርሽን አስገባልሻለሁ። ስናስገባልሽ ግን የእኛን ዕቃ የያዝሽውን ዕቃ ትመልሻለሽ። ብሩሽ የተሰፋውን ሽፎን ትወስቻለሽ ብሏታል። እኛ ብር አናስገባም አላለም። ቪዛ አፕን አልሆነም። አዎ ቪዛ አፕን ያልሆነው ቪዲዮ ስላላከች ነው። እሱን እኮ እየነገርኩሽ ነው። ቪዲዮ ካላከች ቪዛ አፕን ሆኖ ሊወጣላት አልቻለም። እሺ አሁን ምን መሰለሽ አሜን አሁን ወደኋላ አንመድ ግን ተስፍሽ የጋጋምን ሀሪፍ ለምን አይወጣልኝም? እኮ እሱን እናወራለና አሁን እኮ ሌላ መጀመሪያ በስቴፕ እየጨረስን ነው የምንሄደው እኮ እንዴ ወዲያው ድብልቅልቅ አይሆንም። አሁን ልጅቷ ቪዛ የወጣላት ፕሮሰስ የለም። ማስረጃ የለሽም። ማስረጃ ካለሽ እንጠብቅሽ፣ ደቂቃዎች እንስጥሽ፣ አምጪልን። ማስረጃ ከሌለሽ ግን ተስፍሽ ጥያቄ እየጠየቀሽ ነው። ምን አለሽ? አሁን ይሄንን ብር 60 ሺህ ብር ትመልሽ አትመልሽ? ምክንያቱም እዚህ ጋር የምናስቀምጣቸው ሰዎች እኛ የምንዳኘው በህግ ነው። ህግ የበላይ ነው። አዳምጪኝ አሜን። ህግ የበላይ ነው። እኛ ተከታይ ስላለን ፎሎ ስላለን በማንንም አናስፈራራም። አስፈራርተንም ሄደን አናቅም። እዚህ ቲክቶክ ላይ አብዛኛው ሰው የሚያቀን በመረጃ በማስረጃ ነው። ስለዚህ እነ ተስፍሽ ቅልቦች ኢትዮጵያ ያሉ ከመንግስት አካል ጋር የሚሰሩ ለእኛ የመጡ ናቸው። እስከዛሬም የተበላ ብር አስመልሰውልናል። የወንድምሽ ስልክ ተገኝቷል። የገባበት አካውንት አለ። እንጠይቃለን። ነገር ግን አሚን አንቺ መረጃ እስከሌለሽ ድረስ ብሩን ትመልሻለሽ ወይ ብሎ ተስፍሽ እየጠየቅሽ ነው። ከተስፍሽ ጋር አሁን ተመላለሱ። እኛ ከዚህ ነገር እንውጣና ቀጣይ ደግሞ እንሄዳለን። ችግር የለም። ስለመዘግዘቁ ስለሌላው ነገር እናምናለን፣ እንደራደራለን። አሁን ተስፍሽን መልሽለት። እሱ የሚልሽን በቃ ሌላ ምንም ነገር የለውም እንኳን አይ ወንድሜ ተስፍሽ እኛ ብር አንመልስም አላልንም። ቪዲዮ ስላለከች ቪዛው አልወጣም። መሲ መታ ተሳደበች። ስትሳደብ የኔን እውነት ሰምተሻል ወይ? ልጄ ለምን ዘቀዘቋል? እኛ የእሷን ብር አንፈልግም። አዎ የአንድ ቀን ስራዬ ነው። አዎ የአንድ ቀን ስራዬ ነው። አሁንም እደግምልሻለሁ የኔ የአንድ ቀን ስራዬ ነው። ያርዱሻሽ ቤት ይሰራለሁ። ስለዚህ የእሷን ገንዘብ አንፈልግም። መጀመሪያ ግን ይህን ብር ስናስገባላት የቪዛ ብር ስታስገባልን እኛም የተያዘብንን እናስመልሳለን። ልጆች ከገጠር አመጣች። ገጠር አይደለም እዚህ ሀገር ያሉትን ሰዎች እኔ በስርዓት እንኳን አናግራቸው አላውቅም። ስላወራች አይደለም እውነቱ እንዲወጣልኝ እፈልጋለሁ። ድጋሚ በቤት መታ እንድትከሰኝ ቦይስ እንድታረግልኝ አልፈልግም። መሲ ብርጁክ ትልንገርሽ ድጋሚ በቤት መታሽ ቦይስ እንድታረግልኝ። አሚን የተጠየቅሽው ስለ 60 ሺህ ብር ነው። ታስገቢለታለሽ አታስገቢለትም? ይሄንን ነው ተስፍሽ አውራሽ እናስገባላታለን። የልብሴን እቆርጣለሁ። ታስገቢያለሽ። አትቆርጭም እቆርጣለሁ። ምሪው ለልብስ አሜን አሜን። ኧረ ቤቴ ኧረ ቆይ
ኧረ ቆይ እያናገረች ነው። ተረጋጊ ሙኒትዬ። ቆይ አንድ ጊዜማ ተስፍሽ አውራ፣ አንተ አውራ። እድሉን አንተ እንስጥ። በቃ እኛ እንወጣለን። ስለ ልብሱ እኛ ደግሞ እንመለሳለን። ችግር እኔም አሁን ወደ ሌላ ስራ ልሄድ ስለሆነ ለዚሁ እንትን ነው እየሰማሁት ያለው። አሁን እያወራን ያለነው በዚህ ተበደለች ወይንም ደግሞ 60,000 ብሩ ላይ ነው ያለውና ደረሰኙም እኛ ጋር የደረሰው በእውነት ለመናገር 3-4 ቦታ ደውዬ ነው እናንተ እያወራችሁ በዚህ አይነት ሆኗል። 60,000 ብሩም አካውንቱን ስልክ ቁጥሩን ለማግኘት ስናነበር ነው እና 3-4 ቦታ ደውለ ነው ቁጥሩን ያገኘ ነው። ስለዚህ ይሄንን ነገር ደግሞ ካመንሽ እና አንቺ መክፈል ፍላጎት ካለሽ የልጅቷን ገንዘብ ክፈያት፣ ሌላውን ደግሞ ቀስ ብላችሁ ተነጋገሩ እና በተሰጣጣችሁበት መንገድ እንከፍላለን። እኛ ያለንበት አሁን ደግሞ እኛ ያለን የስልክ ስለሆነ ያስተጋባለሁ እሰማለሁ አይደል? ትሰማለህ ተስፍሽ ሄድበት። ስለዚህ የልጅቷን 60,000 ብር አሁን እዚህ ባለው ህዝብ እኛም በዚህ ጉዳይ ላይ ነው ቁጭ ብለን እየጠበቅን ያለ ነው። 60,000 ብር አውጥቻለሁ እጥር ምጥንስ። ከዛም በኋላ ያለሽ ጉዳይ ደግሞ ካለ የራስሽን እንደዚሁ እዚህ ያሉት ለዛችኛዋ ብቻ ሳይሆን ለአንቺም የምንቆም እህት ወንድሞች ስለሆን በሚያስረዳ ማስረጃ ባለሽ መልኩ እንጠይቅልሻለን ማለት ነው። የሚያስተጋባ ነገር አለ። ገንዘብን ስጫት የእሷ ነው። ተስፍሽ ሚዩት አድርጊያት ነበር። አሁን አሜን ሚዩትሽን አንስተሽ ለተስፍሽ መች ሰማው መሰለኝ አብርታ እንዴት አጥፋውና ከዛ ይስተካከላል። ሰማውን አውርጆ አሜን። ይኸውልህ ወንድሜ ተስፍሽ እኔ ባለፈው ሀቢባ ቤት ቀርበህ ነበረ በእኔ ጉዳይ፣ እኔ በተዘረፍኩት ጉዳይ ማለት ነው። እኛ የሰው ገንዘብ አንፈልግም። እኔ ልጅ ይዤ ነው የምሰራው። ከዛ በተረፈ ግን ሲሰድቡኝ ስገፋ ዝም ብያ ላይ ቪዛ አፕል ለመሆን ቪዲዮ መላክ አለባት። ቪዲዮ አልክም አልፈልግም ስትይ ኦኬ ቪዲዮ ብርሽን እንመልስልሻለን። እኔ ያልኳትም ባሌም ያላትም ማለት ነው ብርሽን እኛ የሰው ገንዘብ 60,000 ብር ለእኔ ምንም አያደርግልኝም። ልጇን በእኔ ብር ነው የምታሳድገው ላለችው ሰርቼ ነው ልጄን የማሳድጋት። ትናንትና 500,000 ብር እኔ ስበላ ወንድሜ ተስፍሽ ነበር ረድተኸኛል። ኦልሬዲ ሊባይቱ ስለጠፋች ነው አልተመለሰልኝም። ይሁን ብዬ እኔ ተቀብዬ እየሰራው ነው። ግን አንዳንድ ሰዎች እኛ ተሰሚ አለን፣ እኛ እንደዚህ ነን፣ አካውንት እናዘጋለን፣ አካውንቷን ፎሎ አታድርጓት፣ እሷ ሌባ ነች እያለች ስም ላጠፋችሁ ራሱ መሲ ቡርጅክ ትቀጣለች። ከዚህ ሳይደርስ ባሌ በ4 ብሩን እኔ አስገባልሻለሁ። የሽፎኑን የራያ ልብሱን አንቺ ትመልሽልናለሽ። ሽፎኑን ኦልሬዲ ላንቺ ስለተሰፋ አልፈልግም የሚባል ነገር የለም። እቃ ከጠበበ ከሰፋ ይቀየራል። ልኳ የሆነ ነው። ለሌላ ሰው ያወራችሁ የተለበሰ ልብስ ላኩልኝ ብላ ነው። እኛ ልብስ ሽጠን ለብሰን አንሸጥም። አንድ ነገር። ሁለተኛ ህፃኗን ለምንድን ነው የዘቀዘቋት? ይሄ ጥያቄ። ኦኬ እኔ ስለጠየቀች እኔ ልመልስላት። ልጅሽ ስለመዘቅዘቋ ትላንት አንቺ ነሽ አይደል አሜን የላክሽልኝ? ትላንት ነው የላክሽልኝ። ስትልኪልኝ አይደለም ያንቺ ልጅ ማለት ነው አይደለም ያንቺ ልጅ የባንግላዴሽ ልጅ ብትዘቀዘቅ ምናገር ነው። ልጅቷን የፖስተሽውን አንሺ። መረገጥ ካለባት አሜን ናት የምትረገጠው። አንቺ ስምሽን ስለማላውቀው ነው። በልጅሽ ስም ነው እንግዲህ ከመች አሜን ነው የምንልሽ። መረገጥ ካለብሽ አንቺ ነሽ የምትረገጪው። አንደኛ ይሄ ሲቀጥል፣ ቅድምት አንድ ውሻት የዋሸሽውን ልንገርሽ። ኖ ሚውት አድርጊ ምን አለሽ? አሁን ይሄንን ብር ከመለሽ በኋላ ደግሞ እቁብ ሰብስበሽ ስለበላሻት ልጅም ደግሞ ገንዘብ እናወራለን። ሁሉንም የተበደሉ ልጆች ዛሬ ሁሉንም እንቅጩን አውርተሽ የዚህኛን 60,000 ብር አሁን ታስገቢያለሽ። የቁቡንም ደግሞ ትነግሪያለሽ። ስለምትደኝ እኔ ቁብ ሰብስቤ አልበላሁም። አንድ ነገር እኔ ልንገርሽ፣ እሱንም ትሰጭናለሽ። አሁን ግን 60,000 ብሩን አስገቢልኝ። አሁን ባለቤትሽ ያስገባና ከዛ ስለ ቁቡ እናውራ። አሁን እስኪ እዚህ ጋር ለተቀመጠው ለተስፍሽ መልስ ስጪው። እሱ ያለው የ60,000 ስሚማ አሜን። ተስፍሽ እየጠየቀሽ ያለው ስራ ፈት ሆኖ አይደለም እዚህ ጋር የተቀመጠው። ምናልባት እኛ ስራ ፈት መስለን ብንታይሽ የሚጠይቅሽ እኔ ጋር የ60,000 ሪሲት አለ። እሱን ትመልሻለሽ አትመልሽም? አይ ካልሽው ይውጣ፣ እሱ ስራውን ይስራበት። ሌላ ታሪክ የመስማት ግዴታ የለበትም። ሌላ ዶሮ ደግሞ ሌላ ደግሞ ትልቅ ወንጀል ብዬ የምነግራችሁ እዚህ ውስጥም ያላችሁ
በኤጀንት ሰው በህጋዊ መልኩ ማሄድ ከሆነ በፈለጋችሁ ሰው አውቃለሁ እንዲህ አደርጋለሁ እያላችሁ ሰዎችን እየጠራችሁ ገንዘብ የምትቀበሉ አደርጋለን ብለን አላልንም። መጡብን እንጂ እኛ አልመጣንባቸውም። እኔ የወንድ ካምፓኒ ያለኝ ያመጣቸውን ልጆች እያንዳንዱ ደውዬ ላሰማህ እችላለሁ። ይቅርታ ላነጋገር ወንድሜ፣ ይቅርታ አደርጋለሁ አላልኩም። እኔ ኤጀንሲ የሴት ኤጀንሲ የለኝም። ዱባይ እንድትገባልሽ ከፈለግሽ ለሌላ ሰው እሰጥልሻለሁ፣ ትመጣለች። 60 ሺህ ብሩን ላስገባ አንቺ ኃላፊነት ወስደሽ ስትለኝ እሺ ብያታለሁ። አስገብታለች ሞት ይወጣለሁ ልጆቹ ስለማውቃቸው። ከዛ በተረፈ 60 ሺህ ብር አንመልስም አላልንም። ነገም ዛሬም 60 ሺህ ብር አይደለም እንመልሳለን። የልብሴን እቆርጣለሁ። አሁንም ሰማሽኝ ነው ልጨርስልኝ አንዴ እስከምትደርስ እንዴ ግራ ይገባኝ ትትሌት ነው ትትካት በስርዓት ዳኛ ወንድሜ ፍት እኮ እያልኩሽ እኮ ቆይ አንድ አንድ እኔ እያወራሁሽ ያለው ሰውን ወደ በስደት እንትን ለማድረግ ቢያንስ ሀገር ቤት ውስጥ የተመዘገበ ተቋም ኤጀንት ማኖር አለ። ኢትዮጵያ ውስጥ አብረሽ የምትሰሪው ኤጀንት ማኖር